ፍቅረኛሞች አሊያም ደግሞ ባልና ሚስቶች ከሆናችሁ ይሄ ቪዲዮ በተለይ እናንተን ይመለከታል። አንተና ፍቅረኛህን ምን አንድ ያደርጋችኋል? ምን ደግሞ ይለያያችኋል? አንተና ሚስት የቱ ጋር አንድ ናችሁ? የቱ ጋር ደግሞ ትለያያላችሁ? የቱ ጋር ትዋደዳላችሁ? የቱ ጋር አትዋደዱ? በጣም በሚገርም ሁኔታ በጣም ትንሽ የሆኑ ሳይንቲፊካል ነገሮችን በመከታተል ብታዩ 100% እርግጠኛ ነኝ ቀስ ብላችሁ ያለ ሽማግሌ ያለ አማካሪ ቤታችሁን ሰላም ማድረግ ትችላላችሁ። አንተና ሚስት ምን ላይ ትግባባላችሁ? ሴክስ ላይ፣ ምግብ ላይ፣ አካሄድ ላይ፣ ስፖርት ላይ፣ ምን ላይ? የማያግባባችሁንም ነገር ደግሞ ጻፈው። አንተና ሚስት ምን ያግባባችኋል? አንቺና ባለቤትሽ ምን ያግባባችኋል? አንቺና ፍቅረኛሽ ምን ያግባባችኋል? አንቺና እሱ ምን ያግባባችሁ? የማያግባባችሁ ነገር ሆልድ አድርጊው ለጊዜ፣ የሚያግባባችሁ ነገር ላይ ሰሪ። ከዛ በኋላ ያኛው እየጠፋ ይሄኛው እያደገ ይመጣል። ያኛ እዛው ቦታ ላይ የማትግባቡ ከሆነ በልዩነት ተስማሙ። ለምሳሌ ይሄ ታብ ነው ስል አንተ ስልክ ነው ብትለኝ በሐሳብ ልዩነት መስማማት እንችላለን። በሐሳብ ልዩነት ተስማሙ። አንዳንድ ቦታ ላይ የግድ አንተ መምሰል አይጠበቅባትም። በሐሳብ ልዩነት ተስማሙና አንተና እሷ ምን ያስማማችኋል? ምን ደግሞ ያስማማችሁ? ምን ላይ ትመሳሰላላችሁ? ምን ላይ ደግሞ አትመሳሰሉ? ይሄን ነገር ካጠናችሁ እመኑኝ ትዳራችሁን ሰላም፣ ቤታችሁን ሰላም፣ የፍቅር ህይወታችሁን ሰላም ማድረግ ትችላላችሁ። ያ ካልሆነ ግን በቃ ዝብርቅ ያለ ቤት ነው የሚሆነው። እንደዚህ አይነት ነገሮች በተለይ በቤታችሁ ካለ በጣም በጥንቃቄ ለማየት ሞክሩ። ከሙያ አንጻር እገዛ ፈልጋለሁ፣ ቤቴን ሰላም፣ ትዳሬን ሰላም ማድረግ ፈልጋለሁ ብትሉ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።